በመጣላት ወደ ቲክታክ ፔጅ በመምጣት አንዷ ገኒ የምትባል ጠንቋይ ቤት ሄዳ ወንዶች ላይ በሰራችው ግፍ ወይዘሮ ራሄል የሚባሉ በሲኒ ጥንቆላ የሚታወቁ ቲክታክ ላይ እሳቸው አጀንዳውን ይዘው በመምጣት ሱሱ በምትባል ግለሰብ ላይ የጥንቆላ መረባቸውን ዘርግተዋል ሲሉ የመጀመሪያ ክስ ያቀረቡት ወይዘሮ ሱሱ ናቸው። ወይዘሮ ሱሱ እንዳሉት እኔ በሂውማን ሄር ስራ የምተዳደርና ሰርቼ ማድር የልጅ እናትና ባለትዳር ነኝ ሲሉ ለህዝቡ ቅሬታቸውን በለቅሶ አቅርበዋል። ባልደረባችን ምስር መስመር ላይ ስላለች ዝርዝሩን ታቀርብልናለች። ሰላም እንዴት ነሽ መሲ? አሁን በደረሰ መረጃ እንደው ባልደረባዬ ምስር እንዴት ነው ቤሩት ላይ ያለውን ነገር ለዘገባ ቦታው ላይ ስለተገኘሽ ምን አለ አዲስ ነገር? እስኪ ህዝቡ በጉጉት እየጠበቀው ያለው ጉዳይ ስለሆነ እስቲ ባክሽ። እሺ አመሰግናለሁ። አሁን ላይ ቤሩት ላይ እየተካሄደ ባለው ነገር ላይ ወንዶች በደረሰባቸው ግፍ ሁላችሁም ኢትዮጵያውያን ይፍረደኝ ሲሉ ድምጻቸውን አንዳንድ ቦታ ላይ እያሰሙ ይገኛሉ። በተለይ ደግሞ ዱባይ ያላችሁ ወገኖቻችን እናንተ ፍትሃዊ ናችሁና ይሄንን ጉዳይ እንዴት ታያላችሁ? ከጎናችን ሁኑ። እኛ ለካ ወንዶች ሴቶችን መጠጋት ያስጠላን በእነሱ ምክንያት ነው ሴቶች እየራቁን ያለነውና ለዚህ ፍትህ ማግኘት አለብን ሲሉ ድምጻቸውን አሰምተዋል። አሁን ላይ ያለው ወንዶች ከተኮላሹ ወንዶች መካከል እንደው አግኝተሽ ያነጋገርሻቸው ወይዘሮ ገኒ ቀለበት ከጣሉባቸው መካከል እንደው አግኝተሽ ለዜና ዘገባችን እስኪደርስ ድረስ ያነጋገርሻቸው ሰዎች ነበሩ? አንዳንድ ወንዶች ነበሩ። በሰዓቱ በፍቅር የቀረበቻቸውና ወይዘሮ ገነት በፍቅር የቀረበቻቸውና እንደሚወዱ አስመስለው ቀርበው ሌላ ዜጋ ሲያገኙ ሊያገቡ ሲፈልጉ እኛ ሌላ ሴቶች ጋር እንዳንጠጋ አድርገው ይሄንን መተት ስላሰሩብን ሴቶች ጋር ስንጠጋ ሴቶች እናንተ አታስደስቱንም በማለት እየራቁን ይገኛሉ። ስለዚህ እባካችሁ የኢትዮጵያ ሕዝብ ሆይ ለዚህ ድምፅ ሁኑን ሲሉ ተማጽነዋል። እንደው ትላንትና አንድ በሶሻል ሚዲያ እየተሰራጨ ያየነው አንዳንድ ቪዲዮ አለና ታርቀናል የሚል ሁለቱም በዳይና ተበዳይ ሆኖ የመጡ ታርቀናል ብለው መጥተው ነበርና እንደው እነሱንስ አግኝተሽ ለማነጋገር ሞክርሽ ነበር? እነሱን አላገኘዋቸውም። ግን ራሄል ጀበና እና አንዳንድ ሰዎች ግምታቸውን እንዳስቀመጡት ራሄል ጀበና ተገዳ እንደሆነና የሆነ የፈራችው ነገር እንዳለ እየተናገሩ ይገኛሉ። ኦኬ ከተኮላሹት ወንዶች መካከል ለአግኝተሽ ያወራሹ ኢትዮጵያዎች አሉበት ወንዶቹ ላይ ጥቃት ከደረሰባቸው ወንዶች ላይ? ምክንያቱም ያ ህዝቡ በጣም ጭንቀት ላይ ያለው እንዲሁም በኢሜል እንዲሁም ደግሞ በጣቢያችን በመሲ ብርጅስቶን ሜሴጅ ኢሜል እያደረጉልን ነው እና ያሉት እንደው ከተኮላሹ ጥቃቸው ካነሰ ወንዶች ላይ ኢትዮጵያኖች ወንዶች ይገኙበታል። እስካሁን አድራሻቸው የጠፉ ኢትዮጵያኖች አንድ 7 ወንዶች ኢትዮጵያውያን ናቸው። ለፍቅር ሲጠቀሟቸው የነበረ ኢትዮጵያውያን ናቸው እና ሌላ ሴቶች ጋር እንዳይሄዱ በማለት ሌላ ሴቶች እንዲያስጠሏቸው ተደርጎባቸዋል። እቃቸውም እንዲያንስ ሌላ ሴት ጋር ሲሄድ እንዳይቆም ተደርገው መተት የተሰራባቸው ስለሆነ አሁን እነዛ ወንድሞቻችን ማግባት አልቻሉም። ሴት ይርቃቸዋል። ሴት ጓደኛ ቢይዙም እየራቃቸው ስላስቸገራቸው ይሄንን ነገር ሙሉ በሙሉ ከላያቸው ላይ እንዲያነሱ ያስደገሙባቸው እንዲነሳላቸው ሲሉ ጥያቄያቸውን እያቀረቡ ይገኛሉ። እንደው ያው በቤሩት ከተማ ላይ በጣም ጀግና የመዳም ቅመሞች ያሉባት ናትና በእነዚህ ጥቂት ወንበዴዎች ስማ ቤሩት ተብሎ ጠቅላላ በመነሳቱ የቤሩት የመዳም ቅመሞች እባክሽ ምን አሉ? በጣም አዝነዋል። በጣም ጀግና ሴቶች አሉ ቤሩት ላይ አንገታቸውን ደፍተው መዳም ቤት ዝቅ ብለው የሚሰሩ ቤተሰቦቻቸው የሚያስተዳድሩ ልጆቻቸውን የሚያሳድጉ ጀግና ሴቶች አሉ። በእንደዚህ አይነት ነገር የሁላቸውም ስም የቤሩት ሴቶች ተብለን በመጠራታችን አዝነናል፣ አፍረናል ብለው አስተያየታቸውን እየሰጡ ይገኛሉ። አመሰግናለሁ ባልደረባዬ። እኔም ደግሞ በዚህ በዩናይትድ አረብ ኤሚሬት አግኝቼ ያነጋገርኳቸው የመዳም ቅመሞች አብዛኞቹ በጣም ተሰምቶናል። የኛ የስራ ባልደረባ የሆኑ በስራ አንድ ሆነን የምንገናኝ የቤሩት የመዳም ቅመሞች በእነዚህ ወሮበላዎች ስማችን በመነሳቱ እኛም የነሱ ሀዘናችን ነው ብለው አንዳንድ የመዳም ቅመሞች አቡዳቢ፣ ቻርጃ፣ ፉጄራ፣ ራስ አልኬማ እንዲሁም ደግሞ እዚሁ ኡመልኮይን አካባቢ ወይዘሮ ሙኒት የሚኖሩበት አካባቢ ላይ ብዙ የመዳም ቅመሞች
አይዟችሁ ሲሉ ገልጿል። ከሳውዲ አረቢያ ግን ጠንከር ያለ መልእክት ነው የመጣው። ሳውዲ አረቢያ ላይ እንጠነቁላለን ብለው ካሰቡ እኛ የመዳም ቅመሞች ትጥቅ አዘጋጅተን ጨርሰናል፣ እንገጥማቸዋለን። ጥንቆላ ወደኛ ይዘው እንዳይመጡ። ቤሩት ላይ የነበሩ ሰዎች ራሱ ወደ ሳውዲ አረቢያ ሲገቡ በምርመራና እያንዳንዱን ነገር በአሻራ ነው እንዲደረግ ብለው ያው በጽኑ እንትን ብለዋል። ነገር ግን በተመሳሳይ ሳውዲ አረቢያ ላይ የሚኖሩ የመዳም ቅመሞች እንዳሉት ከሆነ የተወሰኑትን በስልክ ለማነጋገር ሞክሬያለሁ። ቤሩት ላይ ያሉ የመዳም ቅመሞች እኛ ከጎናችሁ ነን፣ አይዟችሁ፣ ጠንክሩ። በእነዚህ በ4 እና በ3 ወሮ በላ ቤሩት ተብሎ በመጠራቱ እጅግ በጣም አዝነናል ሲሉ ገልጸዋል። ኳታርና እንዲሁም ደግሞ ወደ ኳታር የሚኖሩ የመዳም ቅመሞችን በተመሳሳይ እንትን ብሏል። እንደውም ኳታር ያሉ በገንዘብ ድጋፍ እናድርግላቸው እዛ ያሉ የመዳም ቅመሞችን ምናምን ሲሉ አይ ይሄ ነገር አያስፈልግም የገንዘብ ድጋፍ ብለናል። አንቺስ ወደ ኢትዮጵያ ያነጋገርሻቸው ሰዎች ይኖራሉ? ከኢትዮጵያ የኢትዮጵያን ህዝብ አንዳንድ የኢትዮጵያ ህዝብ በእንደዚህ አይነት ነገር በእንደዚህ አይነት በማይረቡ ሰዎች የሀገራችን ስም መጠራቱ ሰው ሀገር ላይ ተኬዶ የሀገራችንን ገጽታ የሚያበላሽ ነገር ትውልዱን የማያስተምር ነገር ሚዲያ ላይ አምጥተው ጉዳቸውን የተሰማቸውን ነገር እየገለጹ ይገኛሉ። በዚህም ጉዳይ ሊጠየቁ ይገባል። ይሄ ትውልድን የሚያጠፋ ነገር ነው ሲል አብዛኞቻቸው ድምጻቸውን እያሰሙ ነው። ምክንያቱም በዚህ ሰዓት ህፃኑም አዋቂውም ትልቁም ትንሹም ሶሻል ሚዲያ ይከታተላልና ለሶሻል ሚዲያ የሚጠቅም ነገር አይደለም ያቀረቡት፣ የሚመጥን ነገር አይደለም በማለት ህዝቡ ድምጹን እያሰማ ይገኛል። እነዚህ ግለሰቦች ያሉበት እዛው እንዲቀሩ ነው የሚፈልገው። ምክንያቱም የዛ ሀገር መተት ከበድ ያለ ነውና ህዝብን ሊጨርሱ ይችላሉ በሚል መንግስትም እርምጃ ከመጡ እንደሚወስድባቸው እየገለጸ ይገኛል። ባልደረባ ይሄ እንደዚህ አይነት ነገር በቃ መሆን አለበት። ይሄ መነገር አለበት። ምክንያቱም በጣም ቆሻሻ ናቸው፣ በጣም ቆሻሻ ናቸው። ያሳፍራል፣ የምር ያሳፍራል። ከበስተጀርባቸው ግን ችግር እንዳለ በደንብ እናውቃለን፣ በደንብ እናውቃለን። ይሄ ቡድን ከባድ ቡድን ነው። ሁለተኛ ነገር ደግሞ ሳሪ የገባኝ ነገር እነዚህ ምን አሁን የመጣችሁ ሴቶች ሁሉ ምን የሚያስቀና ነገር አላችሁ? ከሰውነታችሁ እንደኔ ድብልብል ናችሁ፣ የተረበሸ ከተማ ነው የምትመስሉት። እንደኔ ዝብዝፍ ናችሁ፣ የሚያምር ቅርጽ እንኳን የሌላችሁ፣ ቅርጽ አልባ ናችሁ። ቀንታብኝ ነው የምትባባሉት። በምናችሁ እንደሚቀና አይታወቅም። ሁልሽም አርፈሽ ሽንት ቤትሽን አጥበሽ ወደ አገርሽ ማትገቢ እመቤቴን ማርያምን ቀንታ ምናችሁ ያስቀናል? ተድበልብላችሁ እንደኔ ቅርጽ አልባ ናችሁ። በቃ እግዚአብሔር አስተካክሎ ፈጥሯችሁ በራሳችሁ ሰዓት በምግብ እንደኔ ሰውነትሽን ያበላሽ ቀንታብኝ እኔ ባሌ እከሌ ነው። ሐረካታችሁ ራሱ ስታስጠሉ ነው። ከዛ በኋላ ደግሞ ለዚህ ህዝብ በጾሙ ሰዓት ፈተና ሆናችሁ መጣችሁ። ወደዳችሁም ጠላችሁ እኛ ምናወራውን አትዩ። ከስር ቲክታክን እንደ መደበሪያ የሚቆጥሩ በሙስሊሙም በክርስቲያኑም ኖርማል ከጓደኞቻቸው ጋር ሊጫወቱ የሚመጡ ዝም ብሎ የሚያዳምጧሉ። ለነዚህ ሁሉ ፈተና ሆናችሁ መታችሁ ደግሞ ምን አላችሁ? ታርቀና አልታረቃችሁም። እውነት የቤሩት ኤምባሲ እነዚህ ዲፖርት አስደርጉ ወደ ሀገር። እነዚህ አገር ነው መግባት ያለባችሁ። ቆሻሾች ናችሁ። እግዚአብሔርን አንቺ በተለይ ገኒ የምትባየው ራሱ በጣም ነው የምታስጠዩ። ምንም ሳናደርግ እንደዚህ ጠንቋይ ቤት ሂዱ። ማሲ ስሚ ከዚህ ውስጥ ሰሟን መለየት አትችይም። ከዚህ ውስጥ ሰሟን መለየት ትኩረት መስጠት አትችይም። ሁሉም የየራሳቸው ፐርፐዝ አላቸው። ሁሉም የየራሳቸው የሥራ ድርሻ አላቸው። ታውቂያለሽ? ሁሉም የየራሳቸው አንዱ የአንዱን አያወጣም። ማሬ ተፈራርተዋል በደንብ አድርገው። ስለዚህ ሁሉም አሉበት ነገር አለ። ተፈራርተዋል። ያው ሳሪ እኔ አንድ ሰው ሲያወራ ማን ምን አወራ ነጥብ ይዛል። ራሄል የመጀመሪያ ቀን ምናለች? ቤሩት ላይ ከተነካካ ሰው ይጠፋፋል፣ ብዙ ወንጀል የተሰራበት ነው ብላለች። ሀቡ ቤት ስታወራ ሀቡዬ ይወራ እንዴ በቃ እንግባበታ እስከ ኢትዮጵያ ድረስ የጥንቆላ መረቧን የዘረጋች ብላታል። ትላንትና ምንም ጸብ የለኝም ብላ እንዳትወጣጡ ገመናችሁ እንዳይወጣ ተቃቅፋችሁ መጣችሁ። ያስበላችሁትን አስበልታችሁ። በነገራችን ላይ በሙስሊሙም በክርስቲያኑም የተጾመው ጾም ኃይለኛ መሆኑን የምታውቁ በራሳችሁ ሰዓት እያስለፈለፈ አውጥቷቸዋል። ቤሩት ላይ ያላችሁ ተጋፈጧቸው፣ እንዳትፈሯቸው። እነዚህ አፈሪ ብሉና ቆሻሾች
ከመሲ ምን ይጋፈጧቸው? ራሳቸውን ይጠብቁ። እነዚህ እኮ ገዳይ አስገዳይ እኮ ናቸው እንዴ መሲ። እነዚህ እኮ ይኸውልሽ አልሰሚያትም እንዴ? እቤቴ ድረስ መጥቶ አንኳኩቶ ወንድ እንደዚህ ይገላል፣ ወንድ እንደዚህ ይደበድባሉ ሲሉሽ፣ ምክንያቱም እራሳቸው ይህንን ድርጊት ሲያደርጉ ነበረ። በሌሎች ላይ የተደረገው ነው እየመሰከሩ ያሉት። መሲ ለምሳሌ እኔ አንቺ ስታረጊ ካየሁኝ ወጥቼ ስናገር ነው እንደዚህ ይላለሁ። አሁን ያቺ ራሱ ያዞንባ ስታለቅስ የነበረው ልጄ ሁሉ ዱባይ ገብታ ተቀምጣ ይህን ያህል ጊዜ ስትሆን ምንም አይነት ነገር ያላለችውን በቀደሞታ ተናገረች እዛ ላይ። ሁሉም እያንዳንዱ ነጥብ አለበት። ከዚህ በስተጀርባ መሲ የተገደሉ ልጆች አሉ፣ ያበዱ ልጆች አሉ፣ የተደበደቡ ልጆች አሉ። ቤት ይቁጠረው እንዴ! ምን አስበሽ ነው እንዴ? በጣም ብዙ ልጆች እኮ በህይወት የሉም። እሷን ብትሆን እኮ ካሜራ አይቼ ደፋው። ነገ ሱሱ አንድ ነገር ብትሆን እያዛለው ብዬ ካሜራውን አይቼ ደፋውኝ እኮ ነው ያለችው አይደል እንዴ? እንደዚህ ሰጣት ነበረ። ኢማጂን ለእንን ለሷ ለመስጠት እንደዚህ ፕላን ያደረጉ ለኔ ለአንቺ ለእንዳንተ አይነቱ ሚስኪን ቤት ለቤት ለሚሰራው ሚስኪን ዋቴቨር የሆነ ነገር ለሚያደርጉት ሚስኪን ይራራሉ ብለሽ እንዳታስቢ መሲ፣ እንዳታስቢ። እኔ ግን በጣም እርር ምን እንዳደረገች በእነዚህ ጥቂት ርካሾች ቤሩት ላይ የሚገራርም በቃ ኑሮውን ለማሻሻል ልጆቻቸውን ለማስመሲ ይሄ የአበሻ ችግር ነው። አበሻ ወሬ ስለሚወድ ሀገሩን ማቆሸሽ ስለሚወድ ቤሩት ይላል እንጂ የቤሩትን በውስጥ ጠንብ ውስጥ ይዘው ይሄዱ ቆሻሾች ናቸው። እነሱ ለይቶ ነው እኛ የምንናገረው። ከዛ ውጭ ልንገርሽ፣ ቤሩት የብዙ ልጆችን ተስፋ የቀየረች የመጀመሪያ ስደት ላይ ብዙ እህቶቻችን ብዙ ነገር ያገኙባት ምርጥ አገር፣ ከዛም አልፎ ተርፎ ደግሞ ስደት የተባለ የተማሩባት ናት። እነሱ ቆሻሾች ናቸው። እኛ አበሻ ስንባል ልንገርሽ በጀማዓ ወይም ደግሞ በእንትን ማድረግ ስለምንወድ እንጂ የቤሩትን ጦስ ይዘው ይሄዱ። እነዚህ ቆሻሾች ናቸው። የእነሱ እናትና አባቶች ዛሬ ከጎረቤት ጋር ቡና ሊጠጡ አይችሉም። ቢኮዝ እስኪ ከዛ ተነስተው እዚህ ድረስ እዚህ ስደት ላይ ያለውን እህት ወንድም ለማጥፋት ይህን ያህል የሚሄዱበት ቆሻሾች ናቸው። በቃ ምን ማድረግ ትችያለሽ? ከዛ ውጭ ግን ስለ ቤሩት ስለ ዱባይ ምናምን ልታወሩ አትችሉም፣ አፋችሁን ሞልታችሁ። ምክንያቱም እዚህ ስደት ላይ መጥተው እነዚህ ልጆች ከ5 ከ6 ቤተሰብ በላይ የረዱ ብዙ እናቶቻቸውን ያገዙ ብዙ እናት አባት በጦርነት ተፈናቅለው እነሱ መጥተው አይዟችሁ ያሉ እኮ ናቸው። ግማታሞች ሀገራችሁን አቆሽሻችሁ መታችሁ ሀገራችሁን በዘር በሃይማኖት አባልታችሁ የሰው አረብ ሀገር እንዳታባሉ ደግሞ ሲጀመር አይሰማችሁም። ሲቀጥል ደግሞ ልንገራችሁ እኛ የምንኖርባቸው ሀገሮች በጣም የተባረኩ ናቸው። ባለ ሱቅ፣ ባለ ትዳር፣ ባለ ልጆች፣ ባለ ሰላም፣ ባለ ብር፣ ባለ ኢንቨስተር፣ ባለ ብዙ ነገር እንድንሆን አድርገውናል። እናንተ ግን ውለታ ቢሶች ናችሁ። ምክንያቱም ቆሻሻ ያሳደገው ማህበረሰብ ወይም ደግሞ ቆሻሻ ያሳደገው ቤተሰብ ሁል ጊዜ ቆሻሻ ነው። በቃ ይሄ ነው ከእናንተ የሚጠበቀው ነገር ይሄ ነው። የሚጠበቀውን ነው ያደረጋችሁት። ምክንያቱም ቤተሰቦቻችሁ ሲያሳድጓችሁ ይህንን ብቻና ብቻ እያደረጉ ነው ያሳደጓችሁ። እንዳታነሱ እዛ እነሱ ግሞች አንሱ። እነዚህ በየቦታው እየጠጡ አታያቸው ላይ ልንገራችሁ። በተለይ ሂዊ ስሚ አንዳችሁ እኛ ሞር ከኛ ጋር የምትቀራረቡ እንዲሁም ደግሞ ሌሎች አሉ ኢቭን ጸጉራችሁ ስትሰሩ እቤቱ ሹሩባ ተሰሩ ወይ ደግሞ የሌላ ሀገር ዜጋ ጋር ሄዳችሁ ጸጉራችሁን ተሰሩ። በቃ እማቤቴን ሂዊ እስተሽዋር አለ አይደል? እሱን እንትን ብለሽ ራስሽ ቁጥርጥር ሰሪ ጸጉርሽን። እናቴ ትሙት እኔ ቅፍፍ ነው ያላችሁኝ። እንትና ሱሱ ሂማን ሄር ስለከፈተች አንዷ በሱሱ እንጀራ ላይ አንዷ እንደዚህ ስላደረገች እንደዚህ በጣም ነው የምትቀፉት። በጣም ሳትበሉ ብትኖሩ ይሻላል። እናቴ ትሙት እንደዚህ ሴጣናዊ ነገር አድርጋችሁ ከምትኖሩ ማለት ነው። ታሳፍራላችሁ። ጸጉራችሁን ራሳችሁ ተሰሩ። እንደጀመሩ ይጨርሱ። እንደጀመሩ እየጨረሱ ማስረጃቸውን እያመጡ የሞቱ ልጆች፣ የታመሙ ልጆች፣ የተገደሉ ልጆች እንዳሉ እኛ ማወቅ እንችላለን። ልንገርሽ ሁል ጊዜ ሰው አይደለም እንረዳው እኛ አሁንም ሰው እንረዳለን። ምክንያቱም በየቦታው የጣላችኋቸው ልጆች አሉ። በየቦታው ያሳበዳችኋቸው ልጆች አሉ። በየቦታው የሞቱ ልጆች አሉ። በየቦታው ይሄ የእናንተ ጦስ ነው።
በእርግጠኝነት እርስ በራሳችሁ ያልተፈራራችሁ ለሌሎቹ ታዝናላችሁ ያልገምት ቆሻሻ ነው። አንድ አበሻ ጋር ብዙ ለአረብ የተሸጡ እህቶች ራሱ ይኖራሉ እኮ በዚህ አይነት አንድ አበሻ ጋር እህቶች ይኖራሉ። አይ እኔ በእርግጥ እንደዚህ አይነት ነገር እኮ አንቺ አንደኛ ፍላጎት የሚወስነዋል፣ ሁለተኛ ውሎሽ የሚወስነዋል። ተራርቀን ያለ ነው። ግን ምን መሰለሽ አሁን ቤይሩት በጣም ምርጥ ሀገር ናት ለሰራበት የስንቱን ህይወት የቀየረች በዛው ልክ ደግሞ ማለት ነው። በጣም ምንድነው እነሱ የሚሉት ህግ የለም ይላሉ። ህግ አለ፣ ግን እነሱ ማንንም አይከስም። ገባሽ መሲ? እኔ አንቺን መክሰስ አልችልም፣ አንቺ እኔ መክሰስ አልችልም። ምክንያቱም የኔ ወንጀል አንቺ ጋር አለ፣ የአንቺ ወንጀል እኔ ጋር አለ። ማን ንጹህ ሆኖ ነው የሚከሳሰሰው? እርስ በርስ ስለማይከሳሰሱ ሁሉም ደግሞ ያው አንድ ግሩፕ ውስጥ ስላሉ ነው እንጂ ህግ በደንብ አለው። የራሱ ፖሊስ የራሱ ህገ መንግስት ያለው ከኢትዮጵያ ህግ ስላለ አይደለ እንደዚህ ፓስፖርት አውጥተን የመጣ ነው። ስለዚህ ህግ አለ። ከከሰሽ ግን ንጽህና መረጃ ያስፈልግሻል። የሀገሩ እና ደግሞ ሁሉም አይደሉም። የዛን ቀን ሪታ ራሱ በጣም ነው የደበረኝ። ሁሉም ቤይሩቶች ያውቃሉ ስትል የማያውቅ ስንት አለ፣ አንገቱን ደፍቶ የሚኖር ስንት አለ። እንደዛ አይነት ነገር ቢዚ ሆነ እና ይሄ ልል ነው። እንኳን እዚህ ስላለው ደግሞ እናቴ ገኒ ግራ ቂጤን እንዳታስወጋው ዳውራ አንዳንድ ይወርዳለሁ እንጀራ ልገዛ። የኔ እናት ገኒ ይወድሻለሁ። እሺ ማሬ፣ አንቺን ለመናገር ፈልጌ አይደለም። ተጋሩ ይጠብቃት። ያሳፍራል። ብቻ በአጠቃላይ ማርያምንም ታሳፍራላችሁ። ቅድም የሰራሁት ቪዲዮ አለ፣ ገብታችሁ ያንን ቪዲዮ ሪፖስት አድርጉ። ያንን ቪዲዮ